ሰላም ውድ ተማሪዎች እንዴት ናችሁ? ኢቲኤል ቲዩቶሪያሎች ነን። ሳምንቱ ወሩ እንዴት እያለፈ ነው ተማሪዎች? አይ ሆፕ ብዙ ነገር አቀዳችሁበት ብዙ ነገር ያሳካችሁበት ሳምንት እና ወር እንደነበረ አስባለሁ። በባለፈው ቲዩቶሪያላችን ላይ ኢንተርፕሪኒየርሺፕ ወይም ደግሞ አንተርፕሪኒየርሺፕ which is 5 credit hour የሆነውን ኮርስ ለመማር ጀምረን ነበረ። በባለፈው ላይ ጀመርነው ቻፕተር 2 ነበር። ከዛ በፊት ደግሞ የሚድ ኤግዛም ኮሌክሽኖቹን የዩኒት 1 ለመስራት ሞክረን ነበር። ስለዚህ በባለፈው ሌሰናችን ላይ ወይም ደግሞ ቶፒካችን ላይ ያየነው ነገር ምንድነው? ኦፖርቹኒቲ አይደንቲፊኬሽን ኤንድ ኢቫሉዌሽን ስቴጆቹን አሰስ ለማድረግ ሞክረናል። 5 ስቴጆች እንዳሉ ታውርተናል። እነሱንም ደግሞ አሰስ ለማድረግ ሞክረናል። ስለዚህ ፕሌሊስት ውስጥ ገብታችሁ የመጀመሪያውን ቪዲዮ ማየት አለባችሁ፣ ይሄንን ቪዲዮ ለማየት ማለት ነው። ምክንያቱም ያኛው ቤዝ ስለሆነ ለዚህኛው ለምናወራው ነገር ያኛው ነገር ቤዝ ነው፣ መሰረት ነው። ስለዚህ ያንን ነገር እንድታዩት ሰጀስት አደርጋለሁ። ዳይሬክትሊ ወደ ቲዩቶሪያሉ ልግባ። ሁልጊዜ እንደምላችሁ ግን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳትረሱ ማለት ነው። ኦኬ። ስለዚህ በባለፈው which is opportunity identification and evaluation የሚለውን ሐሳብ ካየን በአሁኑ ደግሞ የምንቀጥለው ቢዝነስ አይዲያ ዲቨሎፕመንት የሚለውን ሐሳብ ነው። ይሄ ሰፋ ያለ ሐሳብ ነው፣ ግን ደግሞ ፕሪሳይዝ በሆነ መልኩ ለማውራት እንሞክራለን። ስለዚህ ቢዝነስ አይዲያ ዲቨሎፕመንት ማለት ምን ማለት ነው የሚለውን ዳይሬክትሊ ልግባላችሁ። ስለዚህ ቢዝነስ አይዲያ ዲቨሎፕመንት ብዙ ሰው ቢዝነስ አይዲያ ዲቨሎፕመንት በሚባልበት ጊዜ የሚያስበው ነገር አለ። ቢዝነስ አይዲያ የሚለውን ቃል መጀመሪያ ዲፋይን መደረግ አለበት ብሎ ብዙ ሰው በማይንድ ውስጥ ያስባል። ቢፎር ዲቨሎፕመንት ማለት ዲቨሎፕ ከማድረጋችን በፊት መጀመሪያ ቢዝነስ አይዲያ ምንድነው የሚለውን ነገር ዲፋይን ማድረግ መቻል አለብን ማለት ነው። ዲፋይን ማድረግ መቻል አለብን። ስለዚህ ቢዝነስ አይዲያ እዚህ ጋር እንደምትመለከቱት ቢዝነስ አይዲያ የሚል አለ። ስለዚህ what is business idea? ቢዝነስ አይዲያ ማለት short and precise description ነው። ሾርት እና ፕሪሳይዝ የሆነ ዲስክሪፕሽን ነው። የምን intended የሆነ ቢዝነስ So business idea is a short and precise description of the basic operation of an intended business. ምን ማለት ነው? የሆነ ኢንቴንድድ ያደረግነው ወይም ደግሞ ያሰብነው ቢዝነስ አለ። የዛ ቢዝነስ ሾርት እና ፕሪሳይዝ የሆነ ዲስክሪፕሽን ምን ተብሎ ይጠራል? ቢዝነስ አይዲያ ተብሎ ይጠራል። ኦኬ፣ ይህንን ነገር እስቲ ዊዝን ኤግዛምፕል እንመልከተው። ለምሳሌ ያክል እናንተ ከዚህ ትምህርት ተመርቃችሁ የራሳችሁን ቢዝነስ ከፈታችሁን በል። ያ ቢዝነስ ላይ እንግዲህ ያሰባችሁት ቢዝነስ ለመክፈት ማለት ነው ኢንቴንድድ ያደረጋችሁት ቢዝነስ ምንድነው? ኢምፖርት እና ኤክስፖርት ነው። ፍላወሮችን ሊሆን ይችላል፣ የተለያዩ የቀንድ ከብቶችን ሊሆን ይችላል፣ ፕላስ ኮፊ የቡና ምርቶችን ወደ ውጪ ትልካላችሁ፣ ሎካሊም ደግሞ ታሰራጫላችሁ። ስለዚህ ይሄ ኢንቴንድድ ያደረጋችሁት ቢዝነስ አይዲያው ምንድነው ብትባሉ ምንድነው የምትሉት? ሾርት እና ፕሪሳይዝ የሆነው ዲስክሪፕሽኑ የዚህ ኢንቴንድድ የሆነ ቢዝነስ ምንድነው? ሲምፕሊ ምንድነው? ዴሊቨሪ ነው። ዴሊቨሪ it is a delivery. it is an easy answer. ምክንያቱም ምንድነው እዛም ውስጥ አሁን ለምሳሌ ኮፊዎቹን ሰጣችሁ እንበል፣ ኤክስፖርት አረጋችሁ፣ ኢምፖርትም አረጋችሁ፣ ዞሮ ሐሳቡ ምንድነው? ዴሊቨሪ ያረጋችሁ ነው ያላችሁት። ዴሊቨሪ ነው ስራችሁ ማለት ነው። ቢዝነስ አይዲያችሁ ሲምፕሊ ዴሊቨሪ ነው። ሾርት እና ፕሪሳይዝ በሆነ ዲስክሪፕሽን ማለት ነው። ሾርት ሲባል እጥር ምጥን ያለ ማለት ነው። ፕሪሳይዝ ማለት ደግሞ ቱ ዘ ፖይንት የሆነ ዲስክሪፕሽን ማለት ያልተንዛዛ ሜን አይዲያው ጋር የቀረበ ፕሪሳይዝ የሆነ እንደማለት ነው። ቱ ዘ ፖይንት የሆነ ዲስክሪፕሽን ማለት ነው። ስለዚህ ቢዝነስ አይዲያ is a short and precise description of an intended business የሚለው በጣም ፐርፌክት የሆነ ዴፊኒሽን ነው ማለት ነው። ስለዚህ ይሄንን መያዝ አለባችሁ ማለት ነው። ይሄ ቢዝነስ አይዲያ የራሱ የተለያዩ ኩዌሽኖች አሉ፣ በቀጣዩ ስላይድ ላይ የምናየው ነው። ግን ሜንሊ እዚህ ጋር እንድትይዙልኝ የሚፈልገው ነገር 3 ኩዌሽኖችን አንሰር ያደርጋል። እዚህ ጋር እንደምትመለከቱት ማለት ነው። it answers how question, who question and what question። ይሄንን ብሪፍ እናድርገው እስቲ። ምን ማለት ነው? ሃው ሲባል
ሐሳቡ እንዴት ነው? ሃው ለምሳሌ አሁን ቢዝነስ አይዲያችን ዴሊቨሪ ነው ያለው አይደል? ኢንቴንድድ ያደረግነው ቢዝነሱ ዴሊቨሪ ነው ብለን ያሰብነው። ስለዚህ ሃው this delivery will be exchanged for other persons, for our customers, for our potential customers። እንዴት ነው ይሄ ያሰብነው ዴሊቨሪ ለፖቴንሻል ከስተመሮቻችን የሚደርሰው የሚለው ጥያቄ ማን ይመልስልናል? ቢዝነስ አይዲያ መመለስ መቻል አለበት። ይሄ ሾርት እና ፕሪሳይዝ የሆነ ዲስክሪፕሽን ይህንን ማካተት መቻል አለበት። ሃው የሚለውን ኩዌሽን ማካተት መቻል አለበት በውስጡ። ፕላስ ሁ የሚለውን ጥያቄ መመለስ መቻል አለበት። ሁ ዊል ዴሊቨር፣ ማን ነው ዴሊቨር የሚያደርገው? ለምሳሌ እንትን እንዳደረግነው ቢዝነስ ዴሊቨሪ ነው ብለናል አይደለ? ስለዚህ ማን ነው ዴሊቨር የሚያደርገው? ዴሊቨር የሚያደርገው ሰው ማን ነው? ሁ የሚለውንም ኩዌሽን መመለስ መቻል አለበት። ፕላስ ቱ ዛት ዋት ኩዌሽን መመለስ መቻል አለበት። ምንድነው ዴሊቨር የምናደርገው? ዋት ዊ ዊል ዴሊቨር within this business idea። ቢዝነስ አይዲያችን ዴሊቨር ነው ብለን ካሰብን ምንድነው ዴሊቨር የምናደርገው? what we will deliver የሚለውን ኩዌሽን ማን ይመልስልናል ማለት ነው? ቢዝነስ አይዲያችን መመለስ መቻል አለበት። so our business idea must answer how question plus who question plus what question። እነዚህን ሶስት ኩዌሽኖች ግዴታ መመለስ መቻል አለበት ማለት ነው። ስለዚህ ቢዝነስ አይዲያ ማለት ምን ማለት ነው አልኳችሁ? ሾርት እና ፕሪሳይዝ የሆነ ዲስክሪፕሽን ለሆነ ኢንቴንድድ ለሆነ ቢዝነስ ፕላስ ቱ ዛት ሃው ሁ ኤንድ ዋት ኩዌሽንን የሚመልስልን ነው ማለት ነው። ፐርፌክት። ይሄንን ከያዛችሁልኝ እዚህ ጋር በቂ ነው ማለት ነው። ኦኬ ወደ ሌላኛው ሐሳብ እንሂድ። ሌላኛው ሐሳብ ምንድነው? there are three types of business idea። ሶስት አይነት ቢዝነስ አይዲያዎች አሉ። የመጀመሪያው ቢዝነስ አይዲያ ምንድነው? እዚህ ጋር እንደምትመለከቱት ኦልድ አይዲያ የሚል አለ። ኦልድ አይዲያ እዚህ ጋር እንደምትመለከቱት ማለት ነው። ኦልድ አይዲያ what is old idea? old idea here an individual copies an existing idea from someone። እዚህ ጋር ምንድነው? መገለበጥ ነው። በቃ ዝም ብሎ ኮፒ ማድረግ። አይዲያውን ጀነሬት ሲያደርገው የቢዝነሱን አይዲያ ጀነሬት የሚያደርገው እንዴት ነው? የተሰራን አይዲያ በመገልበጥ ነው። ተመሳሳዩን መገልበጥ። ለምሳሌ ያክል እናንተ ተማሪ ናችሁ። እንግዲህ ሞስት ኦፍ ዘ ታይም የምትጠቀሙበትን ማቴሪያል ልንገራችሁ። ለምሳሌ ቢክ ሁላችሁም ትጠቀማላችሁ ብዬ አስባለሁ። ቢክ እስክሪብቶ ማለት ነው። እና አሁንም ቢክን እስክሪብቶ በተመሳሳይ እናንተ አይዲያችሁ ቢዝነስ አይዲያችሁ እስክሪብቶ ለማምረት ነውና ከዛ ቢክ አይዲያን የቢክን እስክሪብቶውን ደግማችሁ አመረታችሁት። then what will be? it is an old idea። ኦልድ አይዲያ ነው። ኮፒ እያደረጋችሁ ነው ማለት ነው። ኦልሬዲ ኤግዚስቲንግ የነበረ አይዲያን ኮፒ እያደረጋችሁ ነው። ስለዚህ ኮፒንግ አን ኤግዚስቲንግ አይዲያ it is called what? ኦልድ አይዲያ። አንዱ የቢዝነስ አይዲያ ፎርም ነው፣ ታይፑ ነው። ኦኬ ወደ ሁለተኛው እንሂድ። ሁለተኛው ምንድነው? ኦልድ አይዲያ ዊዝን አ ሞዲፊኬሽን። ተመሳሳይ ነው። ኦልድ አይዲያ የሚለው እስከዚህኛው ድረስ ተመሳሳይ ነው። ግን ደግሞ ምን ይላል? ዊዝን አ ሞዲፊኬሽን። እችኛዋ ናት የምትለየው፣ ሞዲፊኬሽን የምትለው ፖይንት ማለት ነው። ሶ ኢን ዲስ ኬዝ the person accepts። እዚህ ጋር ተመልከቱ በደንብ። እዚህ ጋር ኮፒስ ነው የሚለው ኢንዲቪጁዋል ኮፒስ፣ በት እዚህኛው ጋር ፐርሰኑ ምንድነው የሚያደርገው? አክሴፕት ነው የሚያደርገው፣ ይቀበላል። ምኑን? ኦልድ አይዲያውን from someone like the above one he just አክሴፕት ያደርጋል፣ ይቀበላል። ፕላስ ቱ ዛት ግን ምን ያደርገዋል? ሞዲፋይ ያደርገዋል። ኤንድ ደን ሞዲፋይ ኢት ኢን ሰም ዌይ ቱ ፊት ፖቴንሻል ከስተመርስ ዲማንድ። የፖቴንሻል ከስተመር ዲማንዶችን ለማሟላት ሞዲፋይ ያደርገዋል ማለት ነው። ኦኬ ሌትስ ጎ ቱ ዘ ኤግዛምፕል እንመልከት። ቤስት ኤግዛምፕል የሚሆነ ማን ነው? ራይድን ተመልከቱት። በድሮ ጊዜ ታክሲ ነበረ። ይሄ የታወቀ ነገር ነው፣ ሁላችንም የምናውቀው ነገር ነው። ታክሲ ነበረ። ራይድ ታዲያ ምንድነው ቀይሮ የመጣው? እስቲ አስተውሉ በደንብ። ምንድነው ራይድ ቀይሮ የመጣው? ታክሲን በፈለግነው ሰዓት በስልካችን ደውለን ማግኘት እንችል ነበር? አንችልም። ስለዚህ ራይድ ይህን ነገር ሞዲፋይ አድርጎታል። ኤግዚስቲንግ አይዲያ ነው ታክሲ ሐሳቡ፣ ግን ደግሞ በስልክ ደውሎ የመጥራትን ነገር ሞዲፋይ ያደረገውም ራይድ አድርጎታል። አንድ ፕላስ ቱ ዛት ታክሲ ውስጥ ስንገባ በድሮ ጊዜ ተከራክረን ነው የምንገባው። ለምሳሌ ከሆነ ቦታ የሆነ ቦታ እንዳደረሰን ስንት ብር
እንደሚያደርስ መጀመሪያ ላይ ተከራክረን ነው የምንገባው። ራይድ ላይ ግን ኦልሬዲ there is a machine who counts your money ማለት ነው based on the meter or based on the kilometer you just go። ስለዚህ በሜትር ሆነ በኪሎ ሜትር በተጓዛችሁበት መጠን ያንን ቻርጃችሁን ወይም ደግሞ ፊያችሁን መክፈል ያለባችሁን ነገር የሚቆጥር ማሽን አለ። ስለዚህ ይሄ ነገር ምንም አያስቸግርም ማለት ነው፣ ምንም አያስቸግርም። ስለዚህ ኔጎሺየት ማድረግ አይጠበቅባችሁም በመጀመሪያ ላይ ስገቡ ማለት ነው። ይሄ ሁለተኛው ሞዲፊኬሽን አድርገን መያዝ እንችላለን። ፕላስ ቱ ዛት because of globalization there is only mobile payment ሞባይል ፔመንት ነው አሁን most of the time ያለው especially in አዲስ አበባ even most of ቤንዚን የሚሸጥባቸው ቦታዎችም even በሞባይል ባንኪንግ ነው የሚጠቀመው thanks for globalization ማለት ነው። ስለዚህ ሌላኛው ደግሞ ሞባይል ባንኪንግ ነው most of the time ህዝቡ እየተጠቀመ ያለው በአሁኑ ሰዓት ላይ ማለት። ስለዚህ እንደዚህ አይነት ነገሮች ሞዲፋይ ሆነዋል። ልክ ነው ኦልድ አይዲያዎችን ከታክሲ ወስዷል ራይድ፣ ግን ደግሞ ሞዲፋይ ያደረጋቸው ነገሮች አሉ። ይሄንን ማመን መቻል አለብን ማለት ነው። ስለዚህ ኦልድ አይዲያ አለ አንድ፣ ሁለተኛ ደግሞ ኦልድ አይዲያ ዊዝን ሞዲፊኬሽን አለ፣ ሶስተኛው ደግሞ ኒው አይዲያ ነው። ኒው አይዲያ እዚህ ጋር ሶስተኛው ላይ የምትመለከቱት ማለት ነው። ኒው አይዲያ what is new idea? New idea is the one that involves the invention the main word እዚህ ጋር ያስቀምጥኩላችሁ ማለት በቀለም አድርጌ ያስቀምጥኩላችሁ ወርዶች በደንብ እንድትመለከቷቸው በጣም ሜን ፖይንቶች ናቸው። ኢንቬንሽን አለው invention of something new for the first time. Okay, let's go to the example እንመልከት። ኤግዛምፕሉ ምንድነው? ለምሳሌ ያክል እዚሁ ከመኪና ሳንወጣ በቻርጅ የሚሰሩ መኪናዎች መጥተዋል። ራዘርዛን ባይ ቤንዚን በቤንዚን የማይሰሩ ግን ደግሞ በቻርጅ ብቻ የሚሰሩ መኪናዎች አልመጡ መጥተዋል። ስለዚህ እነሱን ማየት በቂ ነው ማለት ነው። እነሱን ማየት በቂ ነው to understand new idea እንደሆኑ ማለት ነው። መኪናዎች ነበሩ፣ አዎ ልክ ነው። ግን ደግሞ እንደዚህ አይነት በቤንዚን የሚሰሩ መኪናዎች እንጂ የነበሩት በቻርጅ የሚሰሩ መኪናዎች አልነበሩም። ላይክ ቴስላን መመልከት እንችላለን። በቅርቡ አዲሱ ሞዴል ቴስላን ማለት ነው። ስለዚህ they are working by a charge not by a benzene. So this is a new invention. This is a new idea ነው for the first time ኢንቨንት የሆነው ማለት ነው። ስለዚህ ቢዝነስ አይዲያዎች በሶስት ልንከፋፍላቸው እንችላለን based on the existing business ማለት ነው። ስለዚህ ምንም ኤግዚስቲንግ ቢዝነሶችን ኮፒ የሚያደርግ ከተባላችሁ ማን ነው ማለት ነው? ኒው አይዲያ ልትሉ ትችላላችሁ። ሃፍሊ ኤግዚስቲንግ አይዲያዎችን ተቀብለው ግን ደግሞ የሆነ ያክል ሞዲፋይ የሚያደርግ ከተባላችሁ ደግሞ ኦልድ አይዲያ ዊዝ ሞዲፊኬሽን ሁለተኛውን ማለት ትችላላችሁ። ሙሉ ለሙሉ ደግሞ ኤግዚስቲንግ ቢዝነስ አይዲያዎችን የሚቀበል ከተባላችሁ ደግሞ ማንም ማለት ትችላላችሁ? ኦልድ አይዲያ አንደኛው ላይ ያለው ማለት ትችላላችሁ ማለት ነው። ስለዚህ there are three types of business ideas based on existing business idea ማለት ነው። based on what? existing business idea። ከኤግዚስቲንግ ቢዝነስ አይዲያ አንፃር ሶስት አይነት ቢዝነስ አይዲያዎች አሉ ማለት ነው። ስለዚህ እዚህኛው ሌሰናችን ላይ ቢዝነስ አይዲያ ዲቨሎፕመንትን በዚህ መልኩ ቢዝነስ አይዲያ ዴፊኒሽን ኤንድ ታይፖቹን ለማየት ሞክረናል ማለት ነው። ለማየት ሞክረናል ወይም ደግሞ በማየት ይሄንን ነገር ትንሽ ስለ ቢዝነስ አይዲያ ጭላንጭል ጥሎብን ያልፋል ብዬ አስባለሁ። ስላዳመጣችሁኝ አመሰግናለሁ።